ምርጧን በ50 ሸሚዟን በ50 ማንንም ያላዩ ምን አላወቀኝም እንዴ? ኧረ አውቄያለሁ። ደንብ አስከባሪ ነው ካታ አውቄያለሁ። ኧረ እኮ ሸሚዙ ልቀቀው። አይ ወዳጅ አልነበረን እንዴ? ሸሚዟን ፈልጊያታለሁ ልቀቀው ወይስ ተቃቀም ስቶር ላስገባው? ኧረ ሸሚዝ ይወደድብኛል። ሌላ ሁለት ቦክሰር አለኝ እሱን ልስጥ በእናትህ። ይኸውልህ ምን አሬላ የሰፈሩ ሰው እንዳለ ራቁቱን ቁጭ ብሏል። ይዘና ልብሶቹን በምን ምክንያት እንዴ እንዳለ ዘርፎ ጨረሰ። ኧረ ዘርፏበት በእውነት ዘርፍ አይደለም ወንድሜ፣ ከገመድ ላይ ነው የምወስደው። እናቴ ትሙት ነው ከቤታቸው። ይኸውልህ አንተ ከዚህ በፊት ወስዶ ያውቃል? ኧረ ሁሌንም የምወስደው ነው ያልወሽም። ሁሌ ወስዳለሁ ግን ከገመድ ላይ ነው። እኔ ከሰው አንተ ከገመድ ላይ ነው ለሊቱን ሳገኝ የማይፈልጉን ነው የሚመስለኝ። ወስጄ እንደዚህ እሸጣለሁ። ደግሞ እኮ ድርሻቸውን እኮ እሰጣለሁ። መጠቀም ያለብኝ አንተ የሰው ይዘህ ነው ለእኔ የምከለክለኝ? አረ እንደዚህ አይደለም እንኳን እስቲ አንተ እንጂ ሱሪ አረ ይሄ ግን አይደለም ትታሪ እንዴ ያጎቴ ሱሪ ያጎቴ አይደለም። ይሄ ያጎቴ አይደለም የእህት ባል ነው የእህቱ ባል ነው ያጎቴ ይላል። እንኳን አንተ ሸሚዝ አይፈልግ ይሄን ሰደ እንኳን ሌላስ ላይ ይሁን አንተ በቃ አጥባ አላያችሁኝም? እሺ በቃ በይ ቱቱ አበመቶ አሉ የተባሉ ሐኪም ናቸው። ችግርሽን ችግሬን ሰማሽ? አዎ በቃ እንሂድሽ። ደረሰኝ ቆርጧል። ምንድነው ችግራችሁ? ልጅ እምቢ አለን። እምቢ ተወልዷል ወይስ ያልተወለደን? የተወለደ ቢሆን ለምን እንመጣለን? አልተወለደም? አዎ እኔ እርግጠኛ ነኝ ችግሩ አንተ ጋር ነው። እኔ አንድ ፍሬ የለውም። ችግሩን ለማወቅ ነው የመጣው። አታጣራ እንደዚህ አትበል። አዎ ሰማህ? ፍሬ የለም እባክህ። እኔ አሁን ለማንኛውም ሴት ልጅ ነው ማከም የምችለው። እሷን መርምሬ ያልምጣ እዚህ ጋር ጠብቀኝ። ነይ ምንድነው ቀርመሽ የምታውቂው? ምንድነው ችግሩ? ማጋ ነው ችግሩ ያለው አንተ ጋር ነው። መመርመር ችግሩ ማጋ ነው አንተ ጋር ነው መመርመር የምችለው ሲል አነግሮም እንዴ? አንተ ችግሩ ማጋ ነው አንተ። ኧረ አንተ አይኑን በለው በእናትህ። እንዴት ነው ችግሩ ማጋ? ኧረ አንተ አንቺ ነው ወደዚህ ሁኚ። የገዛ ሚስቴ ላይ ምን አልኩኝ? ምንድነው ያልኩት? ምን አልኩኝ? ልመርመር ችግሩ ላይ ጋር ካለ እሷ አለ አንቺ ልቀቂ። ኧረ እሷ ምን ትሰራለች አንተ ጋር? ምንም በቃ ያው ይዛት ሂዳት ለዱኝ አያገባኝም እንዴ? ምንድነው በማያገባኝ ለቀቀኝ። ይኸውላችሁ እኛ ከዚህ በፊት ዝርፊያ ምናምን ነገር ስንዘርፍ እሺ ሄደን እንዘርፋለን። ከመካከላችን አንድ ሰው ከተያዘ ምንም አይነት መረጃ ነው የማያወጣው። ቢሞት በቃ እንደዚህ ነገር እኔም ፊታችሁን ሳያችሁ ተመችታችሁኛል። ኧረ ችግር የለውም እንደዚህ እና ይሄም ጀማ ውስጥ እንደዚህ ነገር ፈልግ። ለማንኛውም ማለት ነው ምንድነው እኛ ሰላዮች ነን። አንተን ነው ስንፈልግ የነበረው ረጅም ዓመት አንተን ስንፈልግ ነበር። እኔ ምንድነው ወደዚህ ና አናግረው። አላማ ምንድነው? እነማን ናችሁ? ስራችሁ ምንድነው? ስንት ናችሁ? የት ናችሁ? እንትን ተማሪ እኮ ነኝ። የምን ተማሪ ነው? ና ቆም። የምን ተማሪ ነው? ቆም። የምን ተማሪ ነው? የማታ ሲጀመር ስንት ናችሁ? የት ናችሁ? ትበላንተ ራስህ 15 አላማ ምንድነው? ስራ ምንድነው? የት ነው ሰፈራችሁ? የት ነው? ጎማ እንትን ልንል ነበረ ግን ተውነው። ዘንበል ቆም ዘንበል አትዋሽ። ቁጭ ቀጣፊ ተውጣላ ተውጣም። ኧረ እወጣለሁ። አትወጣም ተውጣለህ። እያንዳንዱን ቤታቸውን ታሳይ። እያንዳንዱ ከየቤታቸው እንደዚህ አይነት ነገር ማን ነው ሀሳቡ የሚያመጣው? እነሱ ናቸው። ማፊያ ነው። እኔ ምንም አውቀው ነገር የለም። ምንም የምታውቀው ነገር የለም። ዳውራይልኝ ዘንበል ቁጭ ዘንበል ተነስ አንቺ ሄዳ ማይኮ ምንድነው ሚዲያው ላይ የሚወራበት ነገር? ሚዲያ ላይ ምን አወሩ ደግሞ? የለም ሙሙ ተለቀቀ የተባለ ነው። የለም ሙሙ ተለቀቀ። የለም ሙሙ ማን የለ? ያንተ ነው ፎቶ ሁሉ አለ እያልኩ አይደል? የኔ እንዴ ወይኔ ኤልያስ የምሬን ነው። ያላየሁትን እኮ እንትን አለ ፎቶ አጠገቡ አለ። እንደዛ ተቹ አቀናበረችው ማለት ነው። ወይኔ ስሚያቺ ነይስ የሻማምጪ ቸነነው ምን እያለ ነው ልጅ? አላቅም መሰለኝ ስላንቺ በያውን ነገር በዩ አልሰማም ነው። ስለኔ እባክህ ተናገር። አሁን ወሬ አታብዛ። ስለኔ አታውቅም እንዴ? ማን አንተ? ሳንታ ስለቱ ጠቅነው ውበቱ የኮየው ካባነኛ ምን ይዤ? ኧረ እባክህ ፍሬሽ ነህ አንተ። ከጀብዶቼ ልንገረው እንደ ቸነነው? ኧረ ይነገረው። ኧረ ፍሬሽ ነው። ምን የእንጀራ አባቴን አንገቱን ጠቅነው ማለት ነው። ስለኔ ነው ምጭው ያልሰማህም እዚህ ማ? ኧረ በሽማ አታረግም ለጂ እኮ እንዲህ ምናምን ነገር ወይዬ ምንም አልሰማህም? ኧረ ቸነነው ይነገሩ ልጅ ትቀጥልለት ፍሬሽ ነው ንገሩ። ድስቱን ነው ማለት ፖሊሶቹ አላ ወይዬ አይላቸውም። ማታ የገቡትን ማታ እየሰማው ነው። ቀጣይ አንድ ጀምርለት። ያ የጠቁሩ ልጅ አላ ግብዳውን ተሸክሞት አልሮጠም። እየሰማህ ነው።
ትችላለህ አንተ ቸነነ የልጅ ይወሰንበት እንዴ ይወጋ እንዴ ይወጋ ነው የምልህ ይገደል ነው አረ ይገደል ትገደላለህ ማለት ነው አረቀድሜ ነው ሸክም አረገ አባቴን ትገደላለህ ማለት አንተ ነህ በጋራጅ እኔ ነኝ በጋራጅ አረጄ ገፍፌ በልታል እሺ በጉ ለማንኛውም ታርዷል አንተ መክፈፍ ብቻ ነው ና እንሂድ አይ ነፍስ ይወጣ ነገር ነው ያልገፈም ማለት ነፍሱ ሳይወጣ ገፍፌ ያስረክባል ምን ማለት ነው ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲል ትሰማዋለህ እርቃኑን ቆሞ አንተ ልታሾፍ ነው እንዴ አይደለም እና ማሾፍ ሙያ እኮ ነው ሙያ ማልችለው ነገር አልችልም ላል የምችለው ደግሞ በኩራት በኮንፊደንስ ይችላል ላል ስማኝ ሳይሰፈር በሬ አለ በሬ ታርዳለን አንድ በሬ አለ በሬ አልችልም ማለት አይ እንደዚህ ነው አልችልም ማልችለው አልችልም እንዴ አንተ ጤነኛ አይደለም እንዴ ፍየል ባለ አንድ ብልት ፍየል ባለ አንድ ብልት ብቻ ባለ አንድ ብልት እንችል ፍየል አው አንተ ያሾፍክ ነው እንዴ ከዚህ በላይ መቀለድ አልችልም እኔ ኩራለሁ ነኝ ኤላ ባንተ ምክንያትኛ ጉዞና አራለው ምንድነው ሁሉም አደሙብኝ ባረፍድም እኮ መጣ ወንዶቹ እኮ እሺ ብለዋል ሴቶቹ ምን አስነክተብኝ ነው ያቃሉ አይልመዱ ተለምደው ነው እንዴ ያስለምዳቸው ነው ዋሷኝ 6 ነው ጀርባዬ ላይ የምደረደረው ሴት 6 ደርድሬ እንደ መርከብ ነው ወስዳቸው ስድስቱንም በተመሳሳይ ሰዓት ተመሳሳይ መጣ ለዚህ ጉዞ መጣ ምንድነው አገባ እንዴ አንተ አውቀህ ነው እሱ ምክንያት በማድረግ እኮ ነው ምን ሄዱ አይደል ሚስትህ ምን ነው ፈጣሪ እንደዚህ ጨከነባት እንዴት ምን ይባላል ይሄ ፈጣሪ ከጎን ነው በእናትህ እንደዚህ ትለኛለህ እንዴ ቤተሰቦቼ ረግሟት ነች እንዴ አንተ በእናትህ ማትቀባጥር ዝም ብለህ ያማል ምን ይባላል ስለ ናቲ ያቀጠላታል እያልክ ነው ጤነኛ አይደለም አንተ ያላረገው ነገር የለም እኮ እርጉም እኮ ነው ሰው መስሎ ነው እንዴ ናሻን ጓድ ሴቶቹ እየጠበቁ ነውና እሱ ካለ አልሄድም ምን ለምን ይቅሩ ሴቶቹ አንተ ሰው መስሎ ነው እንዴ አንተ አገባህ አንተ ኧረ በእናትህ አንተ ስላላገባ ነው ወይ ናቲ ትሙት አንተ አፍ የለም እንዳታወራ አንተ ስላላገባ ነው ወይ አንተ ያየው ቦታ እኮ ይቻላል ዝርያ ኤላ እንዴት ነህ ስክርጳፕ ነው ተው በእናትህ በአማርኛ አውራ ውብ ነው ስክርጳፕ አላቅም እኔ ውብ ነው ምን እንደሆነ አላቅም እንዴ ውብ እንደሆነ አላቅማ ስክርጳፕ እኮ ያው እኮ ነው አዲ ውብ ነው አሎ አታ አሰማም እንደ አንተ ምንድነው ስትታራ ማን አንተ ኧረ ሳንታ ነኝ እኮ እኔ አዴ ሳንታ ባታ በምን እናምናለን ግዴታ አንዳንሲ ማሳየት አለብኝ በምን እናምናለን ነው በነጠላ ጫማ ባንቻረማመድ እንዴት ይረሳሻል ወደ መንገድ ይላል ሳታሳት እንዴት ነው ወሳኝ ምን አዲስ ነገር አለ እስኪ አዲስ ነገር አንቺ ስትገቢ እኔ ልወጣ ነው የሚልሽ እውነቱን ነው እንደሚለው ማዘሯን ልወጣ ነው ይኸውልህ ቸነ ነው ከወጣ ግን ሸቀል አድርግ ክራውን ቤቲንግ ላይ ገብተህ ሸቀል አድርግ ይኸውልህ በመጀመሪያ ዲፖዚት 300% ቦነስ ነው የሚሰጡ ከዛ በኋላ ገንዘብን ካሽ አውትና ካሽ ባክ ስታደርግ ሌላ ቦነስ ባንተ ሪፈራል ኮድም ደግሞ ሰው ከገባ ሌላ ቦነስ ይሰማና ሊንካቸውን ባዮ ላይ ታገኙዋለህ የቴሌግራም ሊንካቸውን ገብተህ ተቀላቀልና በዌብሳይታቸው ገብተህ ጌምን ተጫወት በቃ አየ በነጠላ ጫማ እንዴት ይረሳሻል ባለማከለ ያሳላ እንግዳ ላውራና መጣው አንተ ደላላው እኔ ነኝ ደላላው ትዳር ፈልገህ ነው አዎ ትዳር ፈልጌ ነው ለአንተ ነው እንዴ ለኔ አይደለም ለሴት ነው ሴት ስንት አመቷ ነው 50 በእት ግን አለች ጨርሳለች እኮ አተ ባትኖር እመጣለሁ እዚህ አመቷ ትዳር አይ እዚህ ተራቀልድ ነው እንደዚህ እድሜያቸው ተለቀስል በእት አለች ምናምን እንቀል ምንድነው አሁን ገንዘቧ ጦጣ አይዘለውም ስሟ ማን ነው ሙሉዓለም ሙልዬ የኔ እናት ታውቃታለህ እንዴ ገንዘብ አለ ሹገር ናት ማለት ነው የኔ እናት እንዴት እንደምወዳት እናቴ ትሙት ብዘረጋላት ነው ከድሮ ጀምሮ ነው መወዳት ውሰድኝ ታውቃታለህ እናቴ ትሙት ነፍሴ እስኪወጣ ነው መወዳት ውሰድኝ ወደሷ እኔ አንተ ስራ እንስራበት ዞር በለ እንዴ ተቸገርን እኮ አንተ በእናትህ ምን ነው አንተ እስቲ ስልክን ከወሰደበት ቼክ አድርገህ በእናትህ አለ በቴኮ ለሰፈሩ አስቸገረ እኮ ነው እንዴ ምን ብሎ ነው ትዳር ፈልጌ መጥቼ ላኔ ካልኩ ይወገባም እንዴ አንተ እንዳላይ ሲጋሽ ይናንተ ኪስህኔ ውስጥ